እንደዚህ አይነት ፊልሞችን ለመስራት ከ9 ሰዓታት በላይ ይፈጅብናል። ቪዲዮን ላይክ እና ቻናሉን ሰብስክራይብ ማድረግ ግን ለእናንተ የ1 ሰከንድ ስራ ነው። እኛን ስለሚያግዘን ግን ቪዲዮን ላይክ፣ ቻናሉን ሰብስክራይብ በማድረግ ፊልሙን እንጀምር። ፊልሙ የሚጀምረው ሎስ አንጀለስ ውስጥ ሲሆን አንድ የማይታወቅ ሰው ብዛት ያላቸው መሳሪያዎችን ያዘጋጃል። ከእቃዎቹም ሰውየው ጭካኔ የተሞላበት ድርጊት ሊያደርግ እንደሆነ ያስታውቃል። ትዕይንቱ በቀጣይ ወደ ምሽት ክለብ ተቀይሮ ባለቤቱ ሶሊ አንዲትን ሴተኛ ዳሪ ረፍት በመውሰዷ ሲጮህባት እንመለከተዋለን። ከቆይቶች በኋላ ወደ ቤቱ ለመሄድ ከምሽት ቤቱ ይወጣል። ድንገት ግን አንድ ሙሉ ለሙሉ ማስክ የለበሰ ሰው ከየት መጣ ሳይባል መጥቶ ያግተዋል። ከቆይቶች በኋላ ጃክሰን የተባለ ፖሊስን እንተዋወቀዋለን። ከስራ ባልደረባው ጋር እየተዝናና ባለበት ወቅት እሱም በተመሳሳዩ ሰውዬ ይታገትና የስራ ባልደረባው ላይ ደግሞ የሚያስለቅስ ስፕሬይ ይነፋበታል። በቅርብ ርቀት ደግሞ ኩግን የተባለ ሰውዬ ካፌ ውስጥ ሆኖ ከተማ ውስጥ እየተፈጠረ ስላለው እገታ ዜና እየተመለከተ ሲሆን በጣም በመጨነቁ ከካፌው ይወጣል። በዛው ሰዓት ግን የሆነ ሰው እየተከተለው እንደሆነ ይሰማዋል። ኩግን ራሱን ለመከላከል ቢላ ቢያወጣ በማስክ የተሸፈነው ሰውዬ ወዲያው ፓራላይዝ አድርጎት ይወስደዋል። ቀጣዩ ተጠቂ ክርስቲያን የተባለው ወጣት ሲሆን አምሽቶ ከባር እየወጣ ነበር። በቀጣይ ኬሊ መርፊን እንተዋወቃታለን። ሰውየው እሷንም ያግታታል። በቀጣዩ ትዕይንት ሁሉም የታገቱትን ተጠቂዎች አንድ ክፍል ውስጥ እንመለከታቸዋለን። ፊታቸው በጥቁር ጨርቅ የተሸፈነ ሲሆን ብዙም ሳይቆይ አጋቻቸው መብራቱን አብርቶ ጨርቁንና አፋቸው ላይ የታሰረውን ፕላስተር ማንሳት ይጀምራል። ክፍል ውስጥ የታጋቾቹ ቁጥር 9 ሲሆኑ የመጀመሪያዎቹ ትዕይንት ላይ ካየናቸው ተጠቂዎች በተጨማሪ አዳዲስ ታጋቾች ተጨምረዋል። እነሱም ሊያን፣ ኤዲ፣ ፍራንሲስ የተባለ ቄስና ቻን የተባለች እንግሊዝኛ የማታወራ ቻይናዊ ይገኙበታል። ሁሉም ተጠቂዎች ወደዚህ ለምን እንደመጡ ግራ ተጋብተው ባለማስኩ ላይ መጮህና መሳደብ ይጀምራሉ። ነገር ግን አጋሳቸው በተረጋጋ ድምፅ ሁሉም ወደዚህ ታግቶ የመጡት ልዩ ለሆነ ምክንያት እንደሆነ ይነግራቸዋል። ምክንያቱን የማወቅ ኃላፊነትም የነሱ ነው። እውነታውን ማወቅ ካልቻሉ በየ10 ደቂቃው እየመጣ አንዳቸውን እንደሚገላቸው ይዝታል። ምክንያቱን ማወቅ ከቻሉ ግን የቀሩትን በህይወት የቆዩትን ሰዎች ነፃ እንደሚለቃቸውና ወንጀሎቹን በሙሉ ለፖሊስ እንደሚናዘዝ ይነግራቸዋል። ይህንን ተከትሎ አጋቻቸው መሬት ላይ የተወሰኑ ቾኮችን ይወረውርና ደቂቃውን አስጀምሮት ከክፍሉ ይወጣል። ከሁለቱ እጃቸው አንደኛው የተፈታ ሲሆን ይህ ቅጣት እንዲገባቸው ሊያደርጋቸው የቻለውን ምን እንደሰሩ ማሰብ ይጀምራሉ። ኤዲ ቄሱን ሰው ጎርቶ ከሆነ ሲጠይቀው ቄሱ በምላሹ በህይወት ዘመኑ ማንንም ጎርቶ እንደማያውቅ ይነግረዋል። በዚህ ወቅት ኩግን ህፃን ልጅ እንደደፈረ ሲናገር የቀሩት ታጋቾች እየሰደቡት ማንቋሸሽ ይጀምራሉ። ኤዲ በቀጣይ ቾክ ያነሳና ግድግዳ ላይ መጻፍ ሲጀምር የቀሩት ተራ በተራ ራሳቸውን ማስተዋወቅ ይጀምራሉ። ኬሊ ጠበቃ እንደሆነችና ብዙ ወንጀለኞችን እንዳሳሰረች ትናገራለች። ይህንን ሊበቀላት የፈለገ ከታሳሪዎቹ አንደኛው ሊያደርገው እንደሚችልም ትገምታለች። ከቆይቶች በኋላ ክርስቲያን ሶሊን ያስታውሰውና ከተወሰኑ ዓመታት በፊት አብሮት ስራ እንደሰራ ይናገራል። ሶሊ $5000 ለክርስቲያን እጽ እንዲገዛ ሰጥቶት ነበር። ክርስቲያንም ይህንን በሚያደርግበት ወቅት እጅ ከፍንጅ በመያዙ 3 ዓመት እስር ቤት ይፈረድበታል። ከእስሩ ከወጣ በኋላ ግን የሶሊን ገንዘብ ሙሉ ለሙሉ መልሶለታል። ምክንያቱም ሶሊ በብዙዎች ዘንድ እንዲፈራ የሚያደርገው ስም አለው። ቢሆንም ግን ክርስቲያን ያንን ህይወት ወደ ኋላ እንደተወውና አሁን ሆሊውድ ውስጥ እንደ ባርቴንደር እየሰራ መሆኑን ይናገራል። ብዙም ሳይቆይ ደቂቃዎች አልቀው አጋቻቸው ወደ ክፍሉ በመግባት የታሰሩበትን ምክንያት እስካሁን ካወቁ ይጠይቃቸዋል። ኬሊ ተጨማሪ ደቂቃ እንዲሰጣቸው ብትጠይቅም ችላ ብሏት ወደ ክርስቲያን በጆሮ የሆነ ነገር ሊነግሩ ይጠጋል። በንግግሩ የተደናገጠው ክርስቲያን መቼም ላያውቀው ይችል እንዳልነበር እየተናገረ ባለበት ወቅት አጋቹ በአንድ ጥይት ይገለዋል። አጋቹ አስክሬኑን በሚወስድበት ወቅት ቡድኖቹ በፍርሃት ይጫጫሃሉ። በሩንም በመዝጋት ደቂቃውን በድጋሚ ያስጀምረዋል። ከዚህ በመቀጠል ታጋቹ እርስ በርስ መጨቃጨቅ ጀምረው ኃጢአታቸውን እንዲናዘዙ ይገፋፋሉ። በዚህ መሃል ኩግን ከ5 ዓመት እስር በኋላ ገና መለቀቁ እንደሆነ ይናገራል። ዳኛው 5 ዓመት ብቻ የፈረደበት የሟቹን አስክሬን ባለማግኘቱ ብቻ እንደሆነ ሲናገር ቡድኖቹ ስሜታቸው ተረብሾ ይጠየፉታል። ኬሊ በቀጣይ ሊያንን ስለራሱ ስትጠይቀው ከወንድሙ ጋር ይሰርቁ እንደነበር ይናገራል። ይሄ ሁሉንም ቢያስደነግጣቸውም ቢያንስ ሰው እንዳልገደለ በመናገር ወንጀሉን ቀለል ተደርጎ እንዲታይ ያደርጋል። ከዚህ በመቀጠል ኤዲ ስለራሱ መናገር ጀምሮ የጤና ኢንሹራንስ ባለሙያ እንደሆነና በህይወቱ መጥፎ ነገር ሰርቶ የማያውቅ ጥሩ ሰው መሆኑን ይናገራል። እሱ የሚሰራበት ድርጅት የጤና መድኃኒት ሙከራዎች የሚደረግበት ማዕከል እንደሆነና ከተወሰኑ ዓመታት በፊት የሚስቱ ወንድም በካንሰር በተያዘበት ወቅት እንዲታከም ብሎ ዶክመንቶችን በሐሰተኛ መረጃ ይሰራና ወደ ሕክምና ያስገባዋል። ነገር ግን ቤተሰቦቹን ለማገዝ ስለሞከረ ብቻ ለምን ወደዚህ እንዳመጡት እንዳልገባው ይናገራል። ቡድኖቹ በኋላ ላይ ኬሊና ጃክሰንን አስቀድመው እንደሚተዋወቁ ሲደርሱበት ግንኙነታቸው ምን እንደነበር ይጠይቋቸዋል። ኬሊ ማቅጠው እንደነበርና የጃክሰን ሚስት እንደያዘቻቸው ትናገራለች። በዚህም ሚስቱ ፈታው ልጁን ይዛ ወደ አሪዞና ትሄዳለች።
ቡድኖቹ በዚህም ይህንን እያደረገች ያለችው ባለቤቱ በቀልን ፈልጋ ሊሆን እንደሚችል ይገምታሉ። ጃክሰን ግን በየወሩ ብዙ ገንዘብ ስለሚልክላት እሷ እንዳልሆነች ይናገራል። በቀጣይ ሊየም አንድ ሐሳብ ይመጣለትና ከጎኑ የነበረውን ሶሊን ከካቴናው እንዲወጣ በእግሩ እንዲመታው ይጠይቀዋል። ሰውን መደብደብ የሚያጽናናው ሶሊ ያለምንም ማመንታት ይስማማና እሱን መደብደብ ይጀምራል። እቅዳቸውን በመስራቱ ሊየም በተሳካ ሁኔታ እጁን ማስለቀቅ ሲችል ሁሉም ከፍተኛ መነሳሳት ውስጥ ይገባሉ። ጃክሰን በቀጣይ ከበሩ ጀርባ እንዲደበቅና አጋቻቸውን እንዲያጠቀው ይነግረዋል። ሊየም ግን መደበቁን ትቶ ቡድኖቹን ይከዳቸውና ብቻውን ከክፍሉ ይወጣል። ነገር ግን ብዙም ሳይርቅ ከአጋቹ ጋር ይገጣጠማል። ምክንያቱም እያንዳንዱን እንቅስቃሴያቸውን እየተከታተለ ነበር። በመሃላቸው ከፍተኛ ትግል ቢነሳም ሊየም እንደምንም ብሎ ተቆጣጥሮት መሳሪያውን ራሱ ይቀበለዋል። አጋቻቸው ላይ መሳሪያውን ይደቅንበታል። አጋቹ ግን በተረጋጋ ድምፅ ይህንን እገታ ለ2 ዓመታት ሲያቅድበት እንደነበርና ምንም ነገር እንደማያስቆመው ይነግረዋል። የሊየም መሳሪያ ለካ ጥይት ሳይኖረው ቀርቶ ለማምለጥ ሲሞክር ደግሞ አጋቹ ተኩሶበት በከባዱ ይጎዳዋል። ቆይቶች በኋላ አጋቹ የተጎዳውን ሊየምን እየቆጠተው ይዞት ሲመጣ ቡድኖቹ በጣም ነበር የተደናገጡት። ድጋሚ ካሰረው በኋላ ወደዚህ የመጡት ለምን እንደሆነ በድጋሚ ጠይቃቸዋል። ማናቸውም ግን አላወቁትም ነበር። አጋቹ መሳሪያውን ኩገር ላይ ሲደቅንበት ሊታገለው ይሞክራል። አጋቹ ግን በጆሮ የሆነ ነገር ያንሸኳሽኩና ኩገር በምላሹ ጥሩ ምክንያት እንደሆነ ይናገራል። ከዚህ በመቀጠል አጋቹን ሊያንቀው ቢሞክርም ሰውየው ኩገርን በቀላሉ መሬት ላይ አስተኝቶት ልቡ ላይ ይተኩስበታል። ሬሳውን ከክፍሉ እየጎተተ በሚያስወጣበት ወቅት ሊያንን ቀጣዩ ሟች እሱ እንደሆነ ይስታል። ከቆይቶች በኋላ ደቂቃው በድጋሚ መለስና የቡድኖቹ ጭንቀት እስካሁን ድረስ የመጡበትን ምክንያት ባለማወቃቸው እየተባባሰ ይመጣል። በዚህ መሃል ግን ቻን ኬሊን አስታውሳት በቻይንኛ ማውራት ስትጀምር ተስፋቸው ይመልሳል። ነገር ግን ማንም ስላልተረዳት ቾኩን በመጠቀም የሆነ ነገር መሬቱ ላይ ስላ ቤንግ ቤንግ በማለት ልታስረዳቸው ትሞክራለች። በዚህ ወቅት ኬሊ በስተመጨረሻ ቻንን ታስታውሳትና ስሟ ኑንቻንግ ከሆነ ትጠይቃታለች። ሴትዮዋን በምላሿ አዎ ትላታለች። ከተወሰኑ ዓመታት በፊት ኬሊ አንድ የዝርፊያን ኬስ ይዛ እንደነበርና የሱቁ ባለቤት ቻን ልጁ የ20 ዓመቱ ወጣት ዌይድ ግሪሊ መሆኑን ትመሰክራለች። ነገር ግን እስካሁን ድረስ አጋጣሚዎቹን ማገጣጠም ሳይችሉ ቀርተው ግራ ይጋባሉ። አሁን 2 ደቂቃ ብቻ እየቀራቸው ሊያን መናዘዝ ይጀምራል። ማንንም ገለው እንደማያውቅ የተናገረው ውሸት እንደሆነና በገዛ ወንድሙ ስራ ላይ ከተከዳ በኋላ ወንድሙን ገሎ ሁሉንም መሳሪያውን እንደሸጠው ይናገራል። ሊያም በቀጣይ ለቄሱ ይቅር እንዲባል እንዲጸልይለት ይጠይቀዋል። ቄሱም ይቅርታን ከልቡ ከፈለገው እንደሚሰጠው ይነግረዋል። ሊያም ከዚህ በመቀጠል አጋቻቸው ለ2 ዓመታት ይህንን ሲያቅድ እንደቆየ ፍንጭ ይሰጣቸውና ቡድኖቹ በዚህ ጊዜ የሰሩትን ነገር ለማስታወስ ይሞክራሉ። ከቆይቶች በኋላ በሩ ይከፈትና ገዳዩ እስካሁን ድረስ መልስ አለማግኘታቸውን ሲገነዘብ ሊያንን ተኩሶ ገሎት አስክሬኑን ይወስደዋል። በዚህ ወቅት ቄስ ፍራንሲስ በድንገት ወደዚህ የመጡበትን ምክንያት እንደሚያውቀው ይናገራል። ነገር ግን ማስረዳት አልችልም፣ ምክንያቱም ንስሐ ሲደረግ የሰማው ነበር። ከራሱ ሕይወት በላይም ከፈጣሪው ጋር ያለው ግንኙነት ስለሚበልጥበት ላለመናገር ወስኗል። ሶሊ እንደሚገለው ቢዝትም ቄስ ፍራንሲስ ምንም አይነት ነገር ለመናገር ፍቃደኛ አልነበረም። ኤዲ ሚስጥሩን ያለ ቄሱ መፈለግ እንዲጀምሩ ሐሳብ ያመጣና እያንዳንዳቸው ከባድ የተባለውን ሚስጥራቸውን በመናዘዝ መጀመር እንዳለባቸው ይናገራል። በዚህም እያንዳንዳቸው ያደረጉትን አስከፊ ነገሮች መናገር ይጀምራሉ። ቄሱ ግን እየሄዱበት ያሉበት አቅጣጫ ልክ አለመሆኑን ይነግራቸውና ዌይድ ግሪሊ ዝርፊያው ላይ እጁ እንዳልነበረበት ይናገራል። ኬሊ የቻን የአይን ምስክር ስለነበረች እውነት እንዳልሆነ ለመናገር ትሞክራለች። በተጨማሪም ጠንከር ያለ መረጃዎች ነበራቸው። ነገር ግን ኤዲ እዚህ ክፍል ውስጥ ያለ የሆነ ሰው ለቄሱ እንደተናዘዘ ግምቱን ይናገራል። ግምቱ ደግሞ ክርስቲያን ነው። ቄሱ እውነት እንደሆነ ሲናገር ሱቁን የዘረፈው ክርስቲያን እንደነበርና ይህንን ያደረገው ደግሞ ለሶሊ የነበረበትን ዕዳ ለመክፈል እንደነበር ይደርሱበታል። ይህም ሶሊን ያናድደዋል። ምክንያቱም ለአንድ ታዳጊ $5000 ስላበደረው ብቻ ሊሞት ነው። 10 ደቂቃው ካለቀ በኋላ ገዳዩ ይመጣና ሶሊ ለዚህ ትንሽ ችግር ተብሎ መሞት እንደሌለበት ይነግረዋል። ገዳዩ ግን መሳሪያውን በድንገት ወደ ኤዲ ደቅነዋል። በዚህ መሃል ግን ቄሱ ፍራንሲስ ጥይቱን ይመከትለትና በሱ ፋንታ እሱ ይሞታል። ገዳዩ የቄሱን አስክሬን በሚጎትትበት ወቅት ኬሊ ልታናገረው እየሞከረች ዌይድ በሚለው ስም ድንገት ትጠራዋለች። ሰውየው ይህንን ስም እንደሰማ ዌይድ እንዳልሆነ በንዴት ይነግራታል። ገዳዩ እንደወጣም ደቂቃውን ወደ ነበረው ይመልሰውና ጃክሰን ገዳዩ ከዌይድ ጋር የሚተዋወቅ ሊሆን እንደሚችል ይገምታል። ምናልባት ጓደኛ ወይም ቤተሰብ ሊሆን ይችላል። ኬሊ ግን የዌይድ ፍርድ ቀን ማንም አብሮት እንዳልነበርና ጊዜውን በጣም ይቆየ እንደነበር ትነግራቸዋለች። ዌይድ ወደ እስር ቤት የገባው ከ5 ዓመት በፊት በመሆኑ ገዳዩ ደግሞ ለ2 ዓመታት ያቀደው በመሆኑ ጃክሰን በፍጹም እሱ ሊሆን እንደማይችል ይናገራል። በዚህ ወቅት ሶሊ ክርስቲያን ከእስር ቤት በወጣ ጊዜ ምንም እንዳልነበረው እንደነገረው ያስታውሳል። በተጨማሪም ክርስቲያን ሱቁን ያለ መሳሪያ
መሳሪያ መዝረፍ ከባድ እንደሚሆን ከተናገረ በኋላ ሊያም ወንድሙን ከገደለው በኋላ መሳሪያዎቹን እንደሸጠው ሲናገር ያስታውሳል። ለክርስቲያን መሳሪያውን የሸጠለትም እሱ ሊሆን እንደሚችል ይገምታል። ይህም አሁን የተረፉት በሙሉ በዚህ ምክንያት ሊሆን እንደሚችል ያስባሉ። ነገር ግን ኤዲ ኩግንና ጃክሰን ከዚህ ወንጀል ጋር ምን ሊያያይዛቸው እንደቻለ ግራ ይገባቸዋል። በኋላ ላይ ደቂቃቸው በማብቃቱ ገዳዩ ወደ ክፍሉ በመግባት ለቻይናዋ ጽሑፍ የያዘ ወረቀት ይሰጣታል። በስተመጨረሻም የግድያውን ምክንያት ትደርስበታለች። በዚህ የተደናገጠችው ቻን ተንበርክካ ያለቀሰች ይቅርታውን ትማጸነዋለች። አጋቹ ግን ያለምንም ርኅራኄ ተኩሶባት ይገላታል። ይህም ኬሊን አስደንግጧት ለልጇ እንደምታስፈልገው በመናገር እንዲለቃት ትለምነዋለች። ገዳዩ ግን ልጇ ሁሌ በሞግዚት እንደሚጠበቅና ለመጨረሻ ጊዜ አብረው ጊዜ ካሳለፈች መቆየቷን ይነግራታል። ልጇን ሰበብ አድርጋ እንዳትጠቀምም ነግሯት ፊቱን ወደ ጃክሰን ያዙራል። ለመጨረሻ ጊዜ አስጠንቅቋቸው አጋቻቸው ከሄደ በኋላ ግራ የተጋባው ጃክሰን ለምን እንደተቆጣው ግራ ይጋባል። ለካ ግን የኬሊ ልጅ የሱም ልጅ ሆኖ ያርፈዋል። እንደዚህ አይነት ሚስጥር ከሱ በመደበቋ እየጮኸባት ከዚህ የባሰ ትልቅ ሚስጥርም ይሄኔ ደብቃ ሊሆን እንደሚችል ይናገራል። ኬሊ ይሄ መረጃ ቢወጣ ኑሮ ትገደል እንደነበር ትነግረዋለች። የዝርፊያው ጊዜ ወይድ የተያዘው እዛው አቅራቢያ ሲሆን የቻንን ሰውነት ገለጻ በሚገባ ይመሳሰል ነበር። ነገር ግን በወቅቱ ምንም አይነት ጠንካራ ማስረጃ አልነበራትም። በተደጋጋሚ ብዙ ኬዞችን ከተሸነፈች በኋላ ቢያንስ አንድ ማሸነፊያ ድል ትፈልግ ነበር። በወቅቱ ጥሩ ውጤት እያስገኘች ያልነበረችው ብቸኛ ጠበቃዋ እሷ ነበረች። በዚህም ማንም በክብር እያዋራት አልነበረም። ስራዋን ላለማጣትም ወይድ ላይ ለማሳበብ ትወስናለች። ቻን የክርስቲያንን ጸጉር በዝርፊያ ወቅት ይዘው በመታገሏ ኬሊ ከወይድ ማበጠሪያ ጸጉር ሰርቃ ትማግጥ ወደ ነበረችው ጃክሰን ጋር ተወስደውና የጸጉር ዲኤንኤውን ታቀያይረዋለች። በዚህም ጃክሰን በውሸት ጸጉራቸውን በማለዋወጡ ምስኪኑ ክርስቲያን በማያውቀው 3 ዓመት ሙሉ ይታሰራል። ቡድኖቹ ይህንን ከሰሙ በኋላ በድርጊቷ ይጸየፏታል። ኬሊ ግን ይሄ እውነት ከወጣ ስራዋንና ልጇን እንደሚያሳጣት ትናገራለች። ቡድኖቹ አሁን አጋቻቸው የወይድ አባት ሊሆን እንደሚችል መገመት ይጀምራሉ። ምክንያቱም ይህንን የሚያደርገው ለልጁ ለመበቀል ይሆናል። ቡድኖቹ በቀጣይ ወይድ ከታሰረ በኋላ ምን እንዳጋጠመው ያስባሉ። ደቂቃቸው ግን በፍጥነት እየቆጠረባቸው በመሆኑ የኤዲን ታሪኩ ላይ ያለውን ግንኙነት ማወቅ አልቻሉም። ከቆይቶች በኋላ ገዳዩ ክፍላቸው ውስጥ ይገባና የተሟላ መልስ መመለስ ሲያቅታቸው ሶሊን በግፍ ይገለዋል። በኋላም ኬሊ፣ ጃክሰን እና ኤዲ ብቻ በህይወት ይቀራሉ። አሁን ላይ ከሚገባው በላይ ፍርሃት ውስጥ ገብተዋል። ኤዲ በቀጣይ ኩግን ከመሞቱ በፊት ደሙ ሌሎቹ ላይ እንዳይንፈራጨቅ ገዳዩን ጠይቆት እንደነበር ትዝ ይለዋል። ኤዲ በቀጣይ ኩግን ኤድስ ኖሮበት ይሆን እንደሆነና እስር ቤት ውስጥም ወይድን አግኝቶት ደፍሮት በሽታውን አጋብቶበት ሊሆን እንደሚችል ይጠራጠራል። የቀሩት ሁለቱ ግን ይሄ ግምቱ ትርጉም እንደማይሰጥ ቢነግሩትም ኤዲ የሰራበት የነበረው ድርጅት የኤድስ ህመምተኞችን ህይወት ማቆያ መድኃኒት እያዳበሩ እንደነበርና ወይድ ከእስር በወጣበት ጊዜ ነበር ይሄ የሆነው። ድርጅቱ ደግሞ መድኃኒቱን የወንጀል ሪከርድ ላለባቸው ሰዎች እየሰጠ አልነበረም። ኤዲም የወይድን አፕሊኬሽን እሱ ውድቅ አድርጎት ሊሆን እንደሚችል ይገምታል። የወይድም አባት ከ2 ዓመታት በፊት በቀሉን ማቀድ የጀመረው ለዚህ ሊሆን ይችላል። ምክንያቱም ልጁ የሞተበት ወቅት ያ ነበር። ከቆይቶች በኋላ አጋቹ በድጋሚ ገብቶ እውነታውን እስካሁን ከደረሱበት ሲጠይቃቸው ኤዲ የደረሱበትን ግኝት በሙሉ ይነግረውና ሰውየው በስተመጨረሻ ማስኩን ያወልቀዋል። ልጁ በጣም ጠንካራ ልጅ እንደነበርና ክፍል ውስጥ ያሉት ቢያንስ አንዳቸው ህይወቱን መታደግ ይችሉ ነበር። ሽማግሌው ሰውዬ የሰሩትን ወንጀል እንዲያስታውሱትና እድሜ ልካቸውን እንደሚሰቃዩ ይነግራቸዋል። ከዚህ በመቀጠል ሰውየው ቁልፉን ለኬሊ ሰጣትና ራሷንና ሁሉንም እንድትፈታ፣ ፖሊሶቹ ደግሞ ወደዚህ እየመጡ መሆኑን ይነግራታል። ራሷን ከፈታች በኋላ ግን ኬሊ ድንገት አጥቅታው መሳሪያውን ትሰርቀውና እውነታው ከወጣ ህይወቷ ስለሚመሰቃቀል ይሄ እንዲፈጠር እንደማትፈቅድ ትናገራለች። በዚህም ሽማግሌው ሰውዬ ላይ ታኩሳ ወዲያው ኤዲንና ጃክሰን ላይ ትተኩስባቸዋለች። ነገር ግን ሽማግሌው ሰውዬ የጥይት መከላከያ ልብስ በመልበሱ በህይወት ሲቆይ ለኬሊ ሁሉም ሰው የደህንነት ካሜራ ቅጁን እየተከታተለ እንደሆነና የትክክለኛዋን ኬሊ መርፊ ማንነት እንደሚያውቁ ይነግራታል። ነገር ግን ግድ አይሰጣትም። በዚህም ግንባሩን ቀጥታ ትመተውና ትገለዋለች። በመጨረሻው ትዕይንት ፖሊሶቹ እንደመጡ ኬሊ ማምለጥ ትጀምራለች። ከህንጻው አምልጣ ብትወጣም ግን ጠቅላላ ሁነቱ በቀጥታ ስርጭት በመተላለፉ ከህግ ማምለጥ አትችልም።